እንዴት ነው ማምጣት አልነበረብህም? ጭራሽ ማምጣት አልነበረብህም እንዴ? ነገር ምታወራው በቃ ማምጣት አልነበረብህም እንዴ? ሞዶ አትነካካኝ ወደዛ አራሚሩሽ የሆነ ነገር ብላት አንተ ምንም ሊለኝ አይችልም። ከአይምሮ አውጣው ይሄን ነገር መቼም አይሆንም። ለምን አይሆንም እንዴ? እኔ ደፍሬ አፍቅርሻለሁ ወድሻለሁ ስላልኩሽ ነው ማለት ጥሩ ስሜት ነበረኝ እና ደግሞ ያ ስሜት እያየለ መጥቶ በቃ እኔ ወድጄሻለሁ ማለቴ አፍቅርሻለሁ። እኔ ላንቺ ጥሩ ስሜት አለኝና በቃ ተረጂኝ የፈለ ነገር ቢሆን በቃ እዚህ ጋር እንትን እንዳታስከፊኝ እንዳታስቀይኝ እና እኔ ላንቺ ጥሩ ስሜት አለኝ። አምራ ከልቤ አፍቅርሻለሁ። እዚህ ውስጥ አትመሻል። አረ አምራ ምን ሆነሽ ነው? እየቀለድክ ነው ኪራ? እንደዚህ አይነት ነገር እንዴት ይቀለዳል? አይ አሚር እውነቱን ነው። ኪራ ይወድሻል። ልቀቀኝ እንዴ! ያመሃል አንተ ማለት ነው። ልቀቀኝ። እኔ እንደዚህ ቀልድ አይመቸኝም። እረፍ። አላለም አምራ ስራስ ቸር አናግረሽ ምነው በለሽኝ ያሳፈረሽ ፍቅሬን መግለጼ መንገባት አለው ሰይጣትሽ ይባክሻባለው ስራስ ቸር አናግረሽ ምነው በለሽኝ ያሳፈረሽ ፍቅሬን መግለጼ መንገባት አለው ሰይጣትሽ ይባክሻባለው ሰይጣትሽ ያፍራለው ኧረ ተይ ሰይጣትሽ ያፍራለው። ሰላም ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተ ደህና ናችሁ? አልሐምዱሊላህ። ዛሬ ደግሞ በኪራ ቻናል ተመልሻለሁና ዛሬ ያው የኔን ነገር ትንሽ ዞር አድርግቼ ያው እኔ ያለሁበትን ነገር ያው ለአላህ ሰጥቼ ጓደኛዬ ዛሬ ያው ችግር ይደራረባል አይደል የሚባለው ሌላ ችግር መጥቶብኛል እኔ ላይ። ኪራን ታውቁታላችሁ። ኪራ ማለት የኔ ወንድሜ ነው፣ ወዳጄ ነው፣ አብሮ አደግ ጓደኛዬ ነው። አፈር ፈሽተን ቆልተን የበላልን ጓደኛዬ ነውና ዛሬ እቤት ተኝቼ ምን እንዳለኝ ታውቃላችሁ? በቃ የሆነ ዩ አረገብኝ አይምሮዬ ላይ አምጥቶ ማለት ነገሩ ትንሽ ይከብዳል እና ሁሉም ነገር እሱ ሲመጣ ይሻላል። ሁሉም ነገር እየመጣ ነው፣ ሰፈሩ ነው ያለ ነው። ተከበደኝ እሱ ያለኝ ነገርና ሞር እኔ ከምነግራችሁ እሱ መቶ ቢነግራችሁ ባይ ነኝ። ምክንያቱም እንደዚህ ይላል ብዬ አላሰብኩም ነበር። ያው ነገሩ ግን ይሁን ምንም ቢሆን ጓደኛዬ ነው። ብቻ ነገሩ ይከብዳል። ልንገራችሁ በቃ አልቻልኩትምና አምራን ወድጃታለሁ ምናምን ብሎኛል። ያው እኔም አይቻለሁ። ያው መውደድ ሳይሆን በጣም አፍቅራታለሁ፣ እንቅልፍ መተኛ ከበደኝ ምናምን ብሎኛል። ብዙ ነገር ነው ያለኝ። እሱን ራሱ መቶ ቢነግራችሁ ይሻላል ብዬ ነውና እኔም ነገሩ ትንሽ ዥው አለብኝ። ያው ከአምራ ጋር እኔና አምራ ምንም አይነት ግንኙነት የለንም። ያው አምራ ማለት ለኔ እህቴ ነች። ግን ያው ያለው ነገር አሁን ለእሷ ራሱ ምን ብሎ ሊነግራት ነው የሚለው ነገር አላህ ነው የሚያውቀውና ምክንያቱም አምራ ማለት ያው ለኔ ትንሽ ስሜት ያላት ነች። ኪራ ማለት ደግሞ የኔ የልብ ወዳጅ ነውና የሚፈጠረውን ከእናንተ ጋር አብረን እናያለን። ምክንያቱም እንደዚህ አይነት ነገሮች ይፈጠራሉ ብዬ አላሰብኩም። ምክንያቱም ኪራ ማለት ወዳጄ ወንድሜ ስለሆነ እንደዚህ ያስባል ብዬም አላሰብኩም። ያው ካሰበም እነሱ ከተዋደዱ የሚዋደዱ። ምክንያቱም እኔና እሱ እኔ ምንም ምቀኝነት የለብኝም ከኪራ ጋር። አምራና ኪራ አንድ ላይ ቢሆኑ ደስ ይለኛል። ምንም እኔና ኪራን እንትን የሚል ነገር የለም። ምክንያቱም እኔ እንደምታውቁት ቤቲን መርየምን ነው መወዳት ማፈቅራትና አይደለም አምራን እህቴንም ቢሆን እድርላት ነበር። ግን ነገሩ ትንሽ ግራ ያጋባልና እየመጣ ነው። እስኪ ከራሱ አንደበት ኪራ የሚለውን ነገር ትሰማላችሁ። አምራም ከአምራ ጋር ትንሽ እንትነን ኪራ ራሱ ነው አምራ ላይ ጠራትና
እስኪ ከራሱ አንደበት ሚሊዮን ትሰማላችሁ። ትንሽ ደባብሮታል ምናምን ግን ያው ፏ ብለና ብየዋለሁ። ትንሽ ጥሩ ስሜት ላይ አይደለም ያለው። እስቲ እየመጣ ነውና ከራሱ አንደበት ትሰሙታላችሁ። እኔ እንደዚህ ግን እንደዚህ ያስባል አላልኩም። እኔ ብቻ ታዘብየዋለሁ። ወንድም ያተበለኝ አንተማ ወንድም ያተበለኝ ጭራሽ የኔን ጓደኛ የኔን ጓደኛ አፈቅራታለሁ እያልክ ወንድሜ ትለኛለህ። አታፍርም? ትንሽ እንኳን አታፍርም? ኧረ ቶ አልሰማም። እኔ ችግር የለውም። እኔ አንተ አይደለም ከኔ ጋር ያለሽን ሴት አንተ ጓደኛዬ ነህ። እንዴት ትመኛታለህ? እንዴት ልትመኛት ራሱ አስብክ? ቆይ እኔ በመኛት ምን ችግር አለው? ኧረ የኔን ፍቅረኛ አታፍቅራት አንተ ራስህ ፍቅረኛ። አይ የኔን ፍቅረኛ እንዴት መመኘቱ ሐሳቡ መጣልህ ነው እንጂ እኔ እሱ አይደለም። እስቲ ያለው ነገር ንገራቸው። እስቲ ለኔ ያልከኝን ነገር እስቲ ካላፈርክ እስቲ አወራው። ሁላችሁ ውድ ፋሚሊዎች፣ እኔ አንዳንዴ ፍቅር እንዴት እንደሚይዝ አይታወቅም። ፍቅር እንደዚህ ፈልጋችሁ የምታመጡት ነገር አይደለም። ወይ የሆነ ሰው ማፍቀር አለብኝ ብላችሁ የምታፈቅሩት አይነት ነገር አይደለም። ፍቅር ከስሜት ነው፣ ከልብ ነው። ከልብ የሚወነጭ ነው። ድንገት የሚመጣ ነገር እንጂ አስቤበት ወይ ደግሞ አቅጄበት ያንተን እንትን ለመውሰድ ምናምን ነገር አይደለም። ይሄንን ነገር ሲሰማኝ ማለት ነውና ይሄን ነገር ደግሞ በቃ እንዴት ልበል ሞር ደግሞ እኮ እኔ ስለሷ በደንብ እንዳስብ ያደረገኝ በቃ ምንነቷ፣ አስተሳሰቧ በቃ አንተ ምንም እንዳትሆን ነው አትፈልገው። ገብቶሃል አይደል? ዘሲም ሆነ ገብቶሃል። ሁለታችንም አላማችን ሐሳባችን አንድ አይነት ሆነ። በቃ ልክ በቃ እኔም በሱ ውስጥ አየሁት። ገብቶሃል አይደል? አንተ የሆነ ነገር እንድትሆን አትፈልግም። ያው አውቃለሁ እንደምትወድ እንደምታፈቅር፣ ግን ያው እንዴት መሰለህ በግድ የኔ ሁኚ ማለት አይቻልም። አንተን ታፈቅርሃለች፣ ግን በቃ አልቻልኩም። ብዙ ነገር እንትን እያልኩ ነው። ለሊት እንቅልፍ መተኛት አልቻልኩም። ስራዬን መስራት አልቻልኩም። በቃ እንዴት ነው ሁሌ ማስበው ስለሷ ነው። እቤት እንኳን ኩክ እያደረኩ ያው እጄን ቆረጥከው፣ ያው እየከተፍ እሺ እጄን ቆረጥኩ። ስለሷ እያሰብኩ እሷ በምስሏ ባይኔ ላይ ይዋለልብኝ። በቃ ብቻዬን ሆኜ ተክዛለሁ። ከሰው ተራ ወጥቻለሁ። በቃ ብቻዬን ነው። ጓደኞቼን ያው ከሱ ጋር ራሱ አንገናኝም። ከሌሎች ጓደኞቼ ጋር ራሱ አንገናኝም። በቃ እንዴት ነው ራሴን ገለል አድርጌ በቃ ብቻዬን ስሆን እሷን ነው የማስበው። በቃ የሷ ሳቅ ፊቴ ላይ ይመጣል እና ይሄን ያህል እኔ ደግሞ በክፋት አስቤው አይደለም። አንተ ካንተ ጋር ፍቅር ግንኙነት የላችሁም። አንተ ለአንተ ስለምታቀርብ አንተ ስለምትወድ ስለምታከብር ምናልባት በአንተ በኩል ከሄድኩባት በአንተ በኩል ከጠየቅኳት ካስጠየቅኳት እሺ ትለኛለች የሆነ ፊሊንግ እንኳን ለኔ ካላት ብዬ ነው እንጂ እኔ አንተን ለማስከፋት ምናምን አልነበረም እኮ። እንደዛ ቢሆንም አሁን ምን አለ መሰለህ፣ እሺ ከኔ አሁን እኔ ሳላቅ ትገናኙ ነበር አንተና እሷ? እኔና እሷ ብዙ ጊዜ አልተገናኘንም። ብዙ ጊዜ አልተገናኘንም፣ ግን የሆነ ሰዓት አንተ እንትን እየተባልክ በነበረበት ሰዓት ተገናኝተን ብዙ ጊዜ እናወራ ነበር። በቃ ስላንተ አሚር እኮ እንደዚህ ያደረጉት ነው እንደዚህ ማድረግ አለብን ኪያ እንትን ስትል ኪያን ብዙ ነገር ለማድረግ ስናስብ ነበር። በቃ አንተ ሰላም እንድትሆን አንተ ደስተኛ እንደምትሆን፣ ምክንያቱም እኔ እወድሃለሁ ወንድሜ ነህ፣ ምንም ነገር እንድትሆንብኝ አልፈልግም። እሷም ደግሞ ትወዳለች፣ ታፈቅርሃለች። ታውቃለህ ለአንተ ጥሩ ስሜት አላት። ገብቶሃል አይደል? እና ለአንተ ጥሩ ስሜት ደግሞ ሲኖረው ሲም ልጅ ለኔ ጥሩ ስሜት ይኖራታል። ምናልባት እሷም እኮ እንደነዚህ ስሜት ሊኖራት ይችላል ብዬ አስቤ ነው ስለ በቃ ያንን ነገር እሷ ብትወደኝ አትወደኝ ታፍቅረኝ አታፍቅረኝ እሱ እኮ ግን እየተገናኙ ነበር ወይ ነው ጥያቄ። እሺ በተልከት ምናምን ቴክስትስ ምን አይነት ቴክስት ነው የምትላላኩት የሚለውንም ነገር እስቲ አውጣው። እስቲ ምንድነው የምትሰሩት? ምን ላይ ናችሁ? እንዴ ነው እሷ ብዙ ነገር ብዙ ነገር ስናወር የነበረው አብዛኛው ነገር ስላንተ ነው እኮ። አሁን ምን አለ መሰለኝ እኔ አሁን አምራ እንደማልወዳት እንደማላፈቅራት አንተ ወንድሜ ነህ፣ አብሮ አደግ ወንድሜ ነህ አይደለም? እሷ ሌላም ሴት መመኘት ትችላለህ፣ ምንም ችግር የለውም፣ አይዞህ። ግን ምን አለ መሰለህ እኔ እንደምታውቀው ቤቴን ነው ማፈቅራት መወዳት አይደለም? አምራ ደግሞ ካንተ ጋር ብትሆን ደስ ይለኛል ያለው ነገር ግን ብቻ እኔ አሁን ስለ
ትንሽ ከበደኝ ታውቃለህ። ብቻ የሆነ እሷ ምን ትለኛለች ብለህ ታስባለህ? እሷ መታ ታውቃለህ። እሷ ምን ይሄን ነገር ስትነግራት ጭራሽ በኔ ፊት ልትነግራት ነው ያሰብከውና በኔ ፊት ስትነግራት እሷ ምንድን ነው የምትለው? በቃ እኔ አንተን ብዙ ጊዜ በአንተ በኩል ስለሆነ የተገናኘ ነው። በአንተ በኩል ነው የተዋወቅ ነው። አንተን ወዳለሁ አፈቅርሃለሁ ብላ ነው የተዋወቀው ያወቅኳትና ምናልባት በአንተ በኩል ከሄድኩባት እሺ ብትለኝ ምናልባት ለኔ ትንሽ ስሜት ካላት እሺ ትለኛለች። ቢያንስ በጓደኛዬ ፊት እንኳን አታዋርደኝ። ቢያንስ ባይኖራት እንኳን እዚህ ጋር እሺ ብላኝ ለብቻ ተገናኝተን እኮ እዛ ጋር እንደዚህ ነው ልትለኝም ትችላለች። ግን በአንተ ፊት አታዋርደኝም። አንተንም ስለምታከብር በቃ የሆነ ነገር ካልክልኝ ብዬ ነው እንጂ አንተን እንትን ለማለት ፈልጌ አይደል፣ አንተን ለማስቀየም ወይ አንተን ነው ነገር። እኔ ለምንድን ነው የምቀየመው? እኮ ምንም ያስቀየመኝ ምንም ያሳዝበኝ ኖ እኔ ምንም ያሳስበኝ ነገር የለም። እኔ አሁን ቤቲ ባለው ነገር ቤቲ ሚስቴ የሆነ ነገር ብንሆንም ግጭት ብንሆንም እኔ ወደ አምራ መለሳለሁ ማለት አይደለም። ምክንያቱም አምራ ማለት ለኔ እንደ ጥሩ እህቴ ነው ማየት። ምክንያቱም አምራ ማለት የተጎዳይ ሴት በጣም ምስኪን ለኔ ጥሩ የምታስብ ጓደኛዬ ነች እንጂ ምንም አይነት ግንኙነት እንደሌለን ታውቃለህ። በመሀላችን አንተ አለህ፣ እኔ ያለው ማለት አንተ አለህ፣ የሆነ ቦታ ሄድም ማለት አንተ አለህ ማለት ነው። ስለዚህ እኔና እሷ ምንም እንደሌለን ታውቃለህ። አውቃለሁ ምንም እኔና እሷ መሀል እንዳልተፈጠረ ታውቃለህ። ምንም እንዳልተፈጠረ እሱን ስለምታውቅ እኔ ደግሞ ቤቲ ምን ያህል እንደማፈቅራት ታውቃለህ። ምን ያህል እንደምወዳት፣ ምን ያህል እንደመሳሰላት፣ ምን ያህል ለቤቲ እንደማስብ ታውቃለህ። ስለዚህ አንተና እሺ እንደዛ ስለ እኔን አጠረጥረኛም ማለት ነው። ስለዚህ አንተና አምራ አሁን እሷ ምን ትላለች እስቲ ታስበው። ገብቶሃል አይደል? እስቲ ምንድን ነው የምትለው? ምን እንደምትል አምራ ከመምጣቷ በፊት ማለት ኮኒ ምን እንደምትለኛው ፈጣሪ ነው የሚያውቀው። ያው እየመጣችልህ ነው። እሺ አሁን ምን ልትላት? አይዞህ ጠንከር በለ። እሺ ተለማምደሃል። እሺ ተለማምደሃል። ወንድ ልጅ አይደለህ እንዴ? እሺ ተለማምደሃል። ምን ምትላት? እየመጣች ነው። አዲስ ቲሸርት ይገዛው። ያምራል። በቃ ዝም ብለህ ቆፍጠን። አምራ እንዴት ነሽ? ኪራን እንዴት ነሽ? አንተ እንዳለቀው አላውቅም ነበር። አንተ እንዳላለቅም። ኧረ ችግር የለውም። እንዴት ነሽ? ሰላም በያቸስ። ሰላም የኪራ ፋሚሊ ሰላም የኪራ ፋሚሊዎች ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ ደህና ነን። ወደፊት የኛ ይሆናል። አይ እና እንዴት ነሽ? ግን ተዘጋጅተሃል? ተዘጋጅ? እሺ አምራ እንዴት ነሽ? ያው በእኛ መሀል ያለውን ነገር ታውቂያለሽ። ያው በእኔና አንቺ መሀል አንቺ ማለት ለእኔ እህቴ፣ እኔ ማለት ለአንቺ ወንድምሽ ሁሉ ነገር ነን እና ይህ ማውራት ዛሬ ምን አስፈለገ? ለሆነ ጉዳይ ነውና ዛሬ አንገብጋቢ ጉዳይ ነው ዛሬ የጠራንሽና ሲያቻኩለኝ ነበር እኮ እሱን የደወለልሽና እስኪ የሆነ ነገር ሊልሽ ይፈልጋልና እስቲ ንገራት። እስቲ ምን እንዳሰብክ? አይ ምንም አላሰብኩም። ግራ ታጋቡኝ እንጂ አይደለም። ተረጋጋና አሁን እሱ ምን አለ መሰለሽ እንደዚህ ሁኑና እስኪ እንዴት ነው ታምራላችሁ? ፋሚሊ እንዴት ነው ያምራሉ? አናምርም? አማርን ኤኬ እያለ ለምንድን ነው እንደዛ? ምንድን ነው ግራ ታጋቡኝ? የሚነግርሽ ነገር ስላለ ሁሉ ጋረኛ ይኸው ላንቺ አዲስ ቲሸርት አንዴ እና ቆይ ወላሂ እያሳጡኝ ነው ምንድን ነው እንዴ? ቲሸርቱ አላማረበትም? አዲስ ቲሸርት ምንድን ነው? አዲስ ቲሸርት ነው የገዛው። ምን እጁን አይሽ የተቆረጠው? ምን ሆነ? እጁን ተቆረጠ ትንሽ። አንቺ እንዲያስብ ቀልዳችሁ እኮ ደስ ሲል። አይ አምራ አሁን የጠራንሽ ቀልድ አይደለም። ታስብሽ እኔ ምን አለ መሰለሽ የአንቺ ስሜት ምንም ይሁን ምንም የኔን ስሜት አይቀይረውም እና ስልሽ በቃ
ተረጅኝ በቃ ስሚ ስልሽ ኧረ በስመ አብ እንዴት ነው ያለው? እሺ በስነ ስርዓት ንገረኝ እንጂ እኮ በስትክክል ንገረኝ ስልሽ አሁን በቃ እሺ ተረጅኝ በቃ ምንድን ነው የምረዳው ስልሽ አሁን መናገር ፈራሁ። ምኑን በቃ እንዴት መሰለሽ አንቺ አይገባሽም። አይገባኝም እንዴ ምንድነው አሚር ምንድነው? እሺ አንተ ንገረኝ። እሱ ምንድነው እንደዚህ የሚያደርገው? ኧረ ወይኔ ይሄ ጭንቀት አሚር ንገረኝ አንተ። ምን አለ መሰለሽ ንገረኝ። ኪራ ማለት የኔ ወንድም ነው። እኔ ማለት እሱ ነኝ። የእሱ ማንነት ነው ወስታይዋለሽ፣ የኔ ማንነት እሱ ወስታያለሽ። የአንድ ሳምንት ቲም ሁለት ግልባጭ ነን። በቃ እንደዚህና እንደዚህ ነን። ማንን ላይ ሰዎች ነው ወይ ምን አገባኝ? ስለሽ አሁን አሚርን ትወጂዋለሽ አይደል? በጣም እንዴ። እሺ በቃ ስለሽ አሚርን ወደድሽው እኔን አትይኝማ። ለምን ጠላሃለሁ? ወንድሜ እኮ ነው አንተ እኮ። እኔ ደግሞ እንዴ መስልሽ በቃ አይስ ወንድምሽ አይደለም ግን ወንድሜ ነው። ወንድሜ ጓደኛዬ ነው እንዴ። ወንድሜ አትበይኝ። እጅሽ በጣም ያምራል። ወይ ግራ እያጋባችኝ ነው በጣም። በቃ እሺ ምን መሰለሽ አምራ ለቃቃዎችም በቃ እኔ ላንቺ ማለት ነው ለኔ ምን አፍቅርሻለሁ። በቃ እኔ ስላንቺ እያሰብኩ ነው። ኧረ በቃ ምን አልከው? አፍቅርሻለሁ። እኔ ስላንቺ እያሰብኩ ብዙ ነገር ሆኛለሁ። ብዙ ነገር በቃ ከራሴ ወጥቻለሁ ስልሽ በቃ ስራ መስራት አልቻልኩም። ስላንቺ ነው የማስበው። ሌሊት መተኛት አልቻልኩም ስልሽ በቃ ይሄ ራሱ አንቺን እያሰብኩ ምግብ ስሰራ እጄን ቆረጥኩት ነው። እና በቃ ተረጂኝ። ምንም ቢሆን በቃ ወንድ ልጅ ነኝ። እንዴት ይሄ ስሜት ፈልጌው አይደለም የመጣው። ከጊዜ ሂደት በመቀራረባችን አብሮ በመሆናችን አብረን የተለያዩ ነገሮች ጊዜ በማሳለፋችን ነው እንጂ የሆነ ፈልጌው የመጣው ስሜት አይደለም። እና በቃ ተረጂኝ። በቃ ላንቺ ጥሩ ስሜት አይደለም። አፍቅርሻለሁ። የምሬን ነው። ቀል ነው። በእንደዚህ አይነት ነገር አይቀልድም እኮ። እንደዚህ አይነት ነገር ይቀልዳል? አይ ስነ ስርዓት እንግዲህ እንዴ ያማሃል እንዴ አንተ? አሚር ምን ያክል እንደምወደው እንደማፈቅረው እያወቅህ እንዴት አሚር እኮ አትቀልድ። ኪራ በእውነት አትቀልድ። እንደዚህ ይቀል አይመቸኝም እንዴ። ምን ለካ አሚር እኮ የራሱ ሚስት አለው እና የራሱ ሚስት ይኑሮ እኔ እንደማፈቅረው አታውቅም አይደለም? በቃ እኔስ ለሱ ስንት መስዋዕትነት እየከፈልኩ እንዳለ አታውቅም? ከጎን ያለበርክ አምባ ምን መሰለሽ ሲልሽ አሁን በቃ እኔ እውነቱን ስነግርሽ ማለት ነው ምንድነው በቃ ሲልሽ ከተገናኘን ጀምሮ ካየሽ ቀን ጀምሮ በቃ ላንቺ ጥሩ ስሜት ነበረኝ እና ደግሞ ያ ስሜት እያየለ መጥቶ በቃ እኔ ወድጄሻለሁ። ያው ማለቴ አፍቅሬሻለሁ። እኔ ላንቺ ጥሩ ስሜት አለኝና በቃ ተረጂኝ። የፈለገ ነገር ቢሆን በቃ እዚህ ጋር እንትን እንዳትዪ፣ እንዳታስከፊኝ፣ እንዳታስቀይኝ እና እኔ ላንቺ ጥሩ ስሜት አለኝ። አምራ ከልቤ አፍቅሬሻለሁ። እዚህ ውስጥ አትመሻል። አረ አምራ ምን ሆነሽ ነው? እየቀለድክ ነው ኪራ? እንደዚህ አይነት ነገር እንዴት ይቀለዳል? አይ አሚር እውነቱን ነው። ኪራ ይወድሻል። ልቀቀኝ እንዴ! ያመሃል እንዴ አንተ? ማለት ነው ልቀቀኝ። እኔ እንደዚህ ቀልድ አይመቸኝም። እረፍ። አላለም አምራ። በእንደዚህ አይነት ቀልድ እንዴት ይቀልዳል? አንቺ እንዴት እንደዚህ ቀልዳለሁ? በእንደዚህ አንተ ጤነኛ አይደል? እኔ በጣም ጤነኛ ነኝ። በጣም ጤነኛ ነኝ። ወንድሜ ነው፣ ጓደኛዬ ነው። እኔ ከበሌላ አንድ ቀን በሌላ ነገር አስቤ አላውቅም። አሚር እንደምወደው ታውቃለህ እንዴ? ምን ችግር እንዴ? ምን ያክል እንዴ አንተ አሚር? እሺ አሁን ራሱ አልደበረህም እንዴ? ወንድምህ አይደል እንዴ? እንዴት እኔ እኮ የእሱ አፍቃሪ ነኝ። እንዴት እኔን ታሳፍቅኛለህ? አስር አትደጋግሚ። የእሱ አፍቃሪ ነኝ። እሱ የራሴ ሚስት አለ። በቃ የራሱ ሚስት ነው። እኔ አፈቅረዋለሁ። ኩኝ እያየ አንተ ለምን እንደዚህ ትለኛለህ? እኔ እኮ በቃ አሁንም ልቀቀኝ፣ እጄን አትንካኝ። ተረጅኝ። እሺ እና አምራ በቃ አሁንም ዞር በልኝ ወደዛ። አትነካካኝ፣ እረፍ፣ አትነካካኝ። ኪራ ስነ ስርዓትን ያዝ፣ ስነ ስርዓትን ያዝ። አርፈህ ተቀመጥ እንዴ! ያማል እንዴ አንተ? ምንድነው የሚያመኝ? ምን ወድሻለሁ? ከወንድምና ቅርነት ውጪ ሌላ ነገር አለ? እስቲ ንገረኝ። ሌላ ነገር አለን ወይ?
የተቀራረም ደግሞ በአሚር ምክንያት ነው ቢገባ በአሚር ምክንያት በመወደው ሰው ምክንያት እንዴ ይሄን አጋጣሚ እኔ አሁንም እኮ ማለት ነው በቃ እኔ አሁን ምንም እንትን እያልኩሽ አይደለም ግን በቃ አሁን ከልብ ኪራ አትነካካኝ ወደዛ ሄድልኝ ይኸውልህ ይሄንን ነገር ከአይምሮ አውጣው እሺ መቼም ነው እኔ እናንተ እንዴት ብዬሽ እንዲሆን ሰዎች ከመቼም ነው አብረን ማን ነው እንዴት ነው አሁን ይሄን ነገር ፈልጌ ያላመጣሁት እንዴት ነው ማምጣት አልነበረብህም ጭራሽ ማምጣት አልነበረብህም እንዴ ነገር ፈልጌ ያላመጣሁትም በቃ ማምጣት አልነበረብህም እንዴ ሞዶ አትነካካኝ ወደዛ አራሚሩሽ የሆነ ነገር ብላት አንተ ምንም ሊለኝ አይችልም ከአይምሮ አውጣው ይሄን ነገር መቼም አይሆንም ለምን አይሆንም እንዴ እኔ ደፍሬ አፍቅርሻለሁ ወድሻለሁ ስላልኩሽ ነው ማለት አልነበረብህ ምን አይነት ድፍረት ቢኖር ራሱ ነው እኔ አፍቅርሻለሁ የምትለኝ እሱ እንደማፈቅረው እያወቅ ይሄ እኮ ድፍረት ወይ ንቄሽ ወይ ደፍሬሽ ነገር አይደለም በቃ እውነተኛ ስሜት ከዚህ በኋላ ይሄን ሐሳብ ከጭንቅላት አውጣው ከጭንቅላት አውጣው አልችልም ተረጂኝ ወይ ወደዛ ሄድልኝ በእናትህ ያምሃል እንዴ አረ ተረጂኝ አልረዳህም መቼም አልረዳህም እኔ አሚርን ነው ማፈቅረው አሁንም ነገም ዛሬም ሁሌም አሚርን ነው ማፈቅረው ገባ እኔ ደግሞ አንቺ አጠገቤ እንዳትደርስ እንደውም አልፈልግም እኔ አንቺ ይኸውልሽ አሁን እኔ አንቺን አፈቅርሻለሁ ወደዛ ሄድልኝ በእናትህ ታምራ ከዚህ በኋላ እንደዚህ አይነት ንግግር እንዲናገረኝ አልፈልግም ምን ደፍሬ አፈቅርሻለሁ ተፈቅረሽ አታውቂም አልፈልግም ተፈቅረሽ አታውቂም ወይ አልፈልግም ሁለተኛ አጠገቤ እንዳትደርስ እሺ ታውቃኒ ይበቃ ተው በቃ ባንዴ አይደለም ተው በቃ ተው ባንዴ አይደለም ፍቅር ሲያት ባንዴ አይደለም ቀስ እያልክ ሁሉም ነገር እያስረዳህ ሁሉም ነገር እያመቻቸህ ባንዴ አይደለም መናገር አልነበረብኝ ንገረኝ እስኪ አንተ እንዴ አንተ ራስህ ሚስት አለ አይደል እንዴ ሁሌ ምንድነው ዱብዳ አደረክባት ባንዴ ቀስ ብለህ ተረጋግተህ ስሜቷን አይተህ አስረድተህ ቀስ ብለህ ነው እንጂ አንዴ አፈቅርሻለሁ ስትላት ለሷም ይከብዳታል ውሸት ነው የሚመስላት አይዞህ ወንድም አይዞህ አይዞህ ሁላችንም ያጋጠመን ነገር ነው ምንም እንትን የሚል ነገር የለም የሚያስጨንቅ ነገር የለም በቃ ይሳካል አንተ ብቻ ጠንካራ በል እሺ በቃ አይዞህ በቃ አልኩህ አንዴ በቃ በቃ ተው ተረጋጋ እሺ በቃ ተረጋጋ አልኩህ አንዴ ምንድነው በቃ ተረጋጋ በቃ